እየተረዳው ነው። እስቲ በዚህ በመክብብ ምዕራፍ 4 ቁጥር 8 ላይ ያለውን መጽሐፍ ቅዱስ ያላችሁ ሰዎች ይሄንን ነገር ታወጡልኛላችሁ። መክብብ ምዕራፍ 4 ቁጥር 8 ላይ ያለውን አብረን እሱን ነገር እንመልከት። እንዴት አድርገው ምስጢሩ እንደሚያመጣ ካላችሁ አንብቡ። እናንተ እንዲህ ይላል፣ አንድ ሰው ብቻውን አለ ሁለተኛም የለውም፣ ልጅም ሆነ ወንድምም የለውም፣ ለድካሙ ግን መጨረሻ የለውም፣ ዓይኖችም ካለበጠግነትም አይጠግቡም። ለማን እደክማለሁ? ሰውነቴንስ መልካም ነገር ለማን ይከፍታለሁ ይላል። ይህ ደግሞ ከንቱ ነገር ክፉ ጥረትም ነው። እንዲህ ይላል፣ ለማ ነምኒ ቶኮ ዱዱባ ሲንቀቡ itti aanaa sin qabu mucaa sin qabu obboleessa sin qabu eenyufan dadhaba dhumako eenyufan kennaa jedheetu ዱበታ jedha እንዲህ ካለ በኋላ ድካማቸው ዋጋ አለውና አንድ ብቻ ከመሆን ሁለት መሆን ይሻላል። ስንት መሆን ይሻላል? ተናገሩ። ስንት መሆን ይሻላል? ሜቀተው ወያ ቶኮ ታውር ለመተው ወያ ነምኒ ቶኮ ቆፋ ኢሳ ነመሰ ገርጋር ነመሰ ዱካቡ ሂንቀቡ jedha እንዲህ ካለ በኋላ በወርቅ አንዱ ሁለተኛውን ያነሳል። ናምቶኮ ከራሃደም ዮኩ ፈየኙ ሰካስ የሚያነሳው አለ። ሰው ከኛ ጋር ካለ እንዳንወርቅ ምን ያደርገናል? ያነሳናል፣ ይደግፈናል። ቢወርቅ አንዱ ሁለተኛውን ያነሳል። አንዱ ብቻውን ሆኖ ከወደቀ ግን የሚያነሳ ሁለተኛ የለውምና ወዮለት። ሁለቱ በአንድነት ቢተኙ ይሞቃቸዋል ለባልና ለሚስቶች። አንድ ብቻውን ግን እንዴት ይሞቀዋል? አንዱ አንዱን ቢያሸንፍ ሁለቱ በፊቱ ይቆማሉ። አንዱ አንዱን ያሸንፋል። ባል ሚስቱን ቢያሸንፍ፣ ሚስት ባሏን ብታሸንፍ፣ ጨርሻለሁ ብታሸንፍ፣ ያ ማለት ችግር ሲኖር እንደው ለመፈራረስ ሳይሆን ባሌተው ይሄ ነገር ጥሩ አይደለም፣ ሚስቴተይ ይህ ነገር ጥሩ አይደለም ብሎ ቢሸናነፉ ቢደማመጡ ቢቻቻሉ ዮወል ሞተን እንሸ ዮሞት እሸንሰ ዮሞት ዮወል ይገለን ዮወል ደንዳኔ ፉልድረ ዋቀዮ ዳበቱ ገቲ ቀባ በፊት ይቆማሉ። በሶስትም የተገመደው ገመድ ፈጥኖ አይበጠስም። በስንት በሶስት የተገመደው ገመድ ፉኞን ሰድት ፎአምቴሞ ጭቱ እንደንደሱ ይዳ ሰደጀቹን ማልጀቹን አይስፍና ምንድነው? በሶስት የተገመደው ባልና ሚስት ሁለት ሆኖ ሶስተኛ እግዚአብሔርን ጨምሮ አንድ ላይ ቢጋቡ ዋጋ አለው። በዚህ ሁኔታ የተመሰረተ ትዳር የተቋቋመ ትዳር ማንም ማፍረስ አይችልም። አሎ ባልተኛው ቢገባ ሌላው ቢገባ ትዳር ማለት የማይከፈት እኛ ብቻ የምናውቀው ፓስዋርድ ነው። የምስጢር ቁጥር እኛ ብቻ የምናውቀው ኑቲ ቆፋ ካንጋሉ ኑቲ ቆፋ ካንቤግዱ ኑቲ ቆፋ ካንኢላል እጭቲ ጋይላ አባ ወራፍ ሃደ ወራ ግዱ ፓስዋርዲዳን ጩፈሜ ኢላለሙ ቀም ኢሳለጀቱ ቤጋ ኮዲ ከን አማ ወሪ ጋይላ ለማ ኬሰ ግዱ ገለን ኦዱን ወሪ ደመን ወሪ ጅሬኛ ነማ ቡኬሰን ደኑ ጅሩ ወሪ ወሊሲሰን ባየ ጅራ እሼ ፈካቴ ኢሰፈካቴ እባካችሁ በዚህ ሁኔታ ውስጥ ያላችሁ በሰው ትዳር ጣልቃ የገባችሁ በሰው ነገር ውስጥ ጣልቃ የምትገቡ ከዛሬ ጀምራችሁ አቁሙ። ስለራሳችሁ ብቻ እወቁ። መጨረሻው እንግዲህ 3 2 1 ከመሆን 2 መሆን ይሻላል። በሶስት የተገመደው ገመድ ፈጥኖ አይበጠስም። ይህ ምስጢር ታላቅ ነው ይላል። ስለዚህ አንድ ሲሆኑ በአንድ ይኖራሉ፣ በአንድ ያስባሉ፣ በአንድነት ልጆችን ያፈራሉ፣ የአንድነታቸው ንብረት ያፈራሉ። መጨረሻው የማቴዎስ ወንጌል ምዕራፍ 19 ቁጥር 3 ላይ ያለውን ብቻ ጠቅሼ እኔ ጨርሳለሁ። አበዛውባችሁ፣ በጣም ይቅርታ። ፀሐይ ያቃጥላችሁ መሆኑ እየገባኝ ነው። እንግዲህ የቅዱስ ማቴዎስ ወንጌል ደግሞ ምዕራፍ 19 ላይ ያለውን ብቻ ጠቀስ አድርጌ በዚሁ አበቃለሁ። ፈሪሳውያን እርስ በራሳቸው ቀረቡ፣ ሊፈታተኑት ሰው በሆነውም ባልሆነውም ሚስቱን ሊፈታ ይገባሃልን አሉት። ለምን? በሆነውም ባልሆነውም ሚስቶቻቸውን ስለሚፈቱ ፈሪሳውያን ከደጋራ ናቸው። ፈሪሶን ዋንተ የድስ ዋን እንደ አንዳንዱ እኮ ጠላ ቀጠነ ብሎ እኮ ሚስቱን የሚፈታል።
ጠላ የሚወፍርበትን መንገድ ብናመቻች አይሻልም? አይሻልም? መልክን ስጠኝ ሙያ ከጎረቤት እማራለሁ አለች አሉ። እንደዚህ ቀልጠፍ ያሉ እናቶችም አሉ አይደለም? ጥሩ ነው አይደለም? አሁን እኮ በውሃ ቀጠነ። እንደው ዓይንሽም ማየት አልፈልግም። ትናንት ምን ስትል ነበር? እንዴት አድርጎ ነበር በእጁ ያስገባት? ዛሬማ የልጅ እናት ሆነቻ። ያ የነበረው መልኳ የለማ ዛሬ። ያው እኮ ሁሉም ነገር ያልፋል። እንደ አበባ እኮ የሚታደሰው በስጋ ወደሙ አድሶት። ጋብቻችሁ እንደው ያረጀባችሁ ሰዎች ጋብቻ ያረጃል። ለምን ብትሉ በመንፈሳዊ አስተሳሰብ ማሰብ ትተን በስጋዊ አስተሳሰብ ስናስብ ጋይል ከንዱሎም ከንኑፈሙ ጆዋ ቀዮ ግዱ ይንጅራን ፎን ክርስቶስ ኢን ክርስቶስ ግዱት ዮ ይናርገምን ጋይል ሞፋ ጋይለ ሞፋይ ሃሮምሳ ማልን ፎንሳ ዲገሳቲን ወንጌላቲን እና ፈሪሶን ማልጎዳን ሰይጣን በሆነውም ባልሆነውም ምስቱን እንደው ቢፈታ ምን ችግር አለው ብሎ ጌታን ይጠይቁታል። ጌታ ምንድነው ያላቸው? እርሱ ግን መልሶ እንዲህ ያላቸው፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። ምን አደረጋቸው? ተናገሩ። ምን አደረጋቸው? ይኸው ነግሬያቸዋለሁ። ሴትነት ማለት ክብር ምትክ ማለት ነው አይደለም? እናቶቻችን እንደው ሴት እናትም እህትም ናት አይደለ? ሁለመናችን ናት። አጨብጭቡ ለራሳችሁ። ታዝም ትላላችሁ። ስለዚህ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። ወፎችን ተመልከቷቸው እስቲ። ሁለት ሆኖ ሲበሩ ሰማይ ላይ በዚህ ሁኔታ ይሄዳሉ። እርሱ ግን መልሶ እንዲህ አለው፣ ፈጣሪ በመጀመሪያ ወንድና ሴትም አደረጋቸው አለ። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱ ጋር ይተባበራሉ፣ ሁለቱም አንድ ስጋ ይሆናሉ የሚለውን ቃል አነበባችሁምን? ስለዚህ በአንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየው ይላል። እነዚህ በሰው ትዳር ጣልቃ ለሚገቡ፣ ትዳሪን ለሚበጠብጡ፣ እንደ ማመሳይዞ ትዳሪን ለሚያምሱ ሰዎች፣ በሰው ነገር ለሚገቡ ሰዎች ይህንን መጽሐፍ ይነግራቸዋል። በሰው ትዳር ጣልቃ አንግባ፣ ሁለቱም አንድ ስጋ ይሆናሉ። ቤተክርስቲያናችን አንድ የምታደርግባት መንገድ ሁለት አይነቶች አሉት። የማስባል እና የተክሊል ጋብቻ ነው። ቤተክርስቲያናችን በዚህ በሁለቱ ባህላዊ ይኖራል። እሱ በቤተክርስቲያን አይመከርም። ብዙ ነገር ቤተክርስቲያን ታስተምራለች። ፈተና ቢመጣ ችግር ቢመጣ እንዴት አድርገው ይህንን ችግር መቋቋም እንደሚችሉ ረቆ ሳንቁነሙ ቢፈከሜቲን ፉረቹ አከቀበን አከምት ረቆ ኢሳኔት ጩፈጨው አከሳን ቀበን መን ክርስቲያና ቢፈከዳቲን ራወቲፊ ይህ ምስጢር ታላቅ ነው። እጭቲን ኩን ጉዳ ዳይ ንጀደሜ ከናፊዳ እጭቲ ጉዳ ከንተ ይከና ሴረ መነ ክርስቲያና ተግሊሊ ጉያ ራካና ኦፖሊስ ከኛ ገብረ ስላሴ ኦፖሌቲ ከኛ ወለተ ጻድቂ መን ክርስቲያና ከኛ ራወቴቲ ዋቀ ከበጀ ከናን ኢሳን ገኤ ዋቀዮፍ ገለኒ ያተኡ እስሪስ ወሪ ከነ ያደን ከበጀ ከነ ዋቀዮስ ናቀቀብሲሱ ወሬን ጋይለ ቀብደን ጋይለ ከሰት ነጋፍ ጃለለ ኤባ ዋቀዮን እስኒፋ ከኑ። ሌላው እንግዲህ ወደ ዕለቱ ወንጌል ደግሞ ስንመጣ በዚህ በዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ መጨረሻ አንብቦ በሉና ጠገቡ ይላል። በዚህ ዕለት ደግሞ ደቀ መዛሙርቶቹ ከደቀ መዛሙርቶቹ ሁለቱ ሰዎች አሳን ሊያጠምዱ ጢባሪዎስ የምትባል ባህር አጠገብ እንደሄዱ ነው። ጢባሪዎስ የምትባል ባህር አጠገብ ሄዶ ለሊቱ ሙሉ ሲደክሙ አደሩ ይላል የዮሐንስ ወንጌል ምዕራፍ 21 ቁጥር 1 ላይ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በማዶ በጢባሪዎስ ባህር ቆሞ አየዋቸው። እነሱም ወደ እነሱ ቀርቦ ሰላም ለእናንተ ይሁን ካላቸው በኋላ ጊዜው መሽቶ ወደ እራትም ተቀመጡ። የሚበላ ነገር አላችሁን ብሎ ይጠይቃቸው። የሚበላ ነገር አላችሁን ብሎ ሲጠይቃቸው እንግዲህ ጌታ ሆይ ሌሊቱም በሙሉ ደክመናል፣ አንድም አሳ ማጥመድ አልቻልንም ብለው ይመልሱለታል። እንግዲህ መረባቸውን በቀኝ በኩል ጣሉ ብሎ ጌታችን በቀኝ በኩል እንዲጥሉ ካደረጋቸው በኋላ 153 አሳ አጠመዱ፣ በሉና ረኩ ይላል። ቅዱስ ጴጥሮስ ምንድን ነው ያለው? ጌታ እኮ ነው ያለው። ጌታ የተገኘበት ትዳር፣ ጌታ የተገኘበት ሕይወት፣
ጌታ የተገኘበት ንግድ ትምህርት ሁሉ ይሳካል። ጌታ በትዳራችን፣ ጌታ በሁለንተናችን በቤታችን ይገኝ፣ ሰላሙን ያብዛልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን። ዋቀዮ ገለኒያተው